በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአማንያኑ በድምቀት የተከበረ የሚገኘው የጥምቀት ከተራ በዓል እነሆ በአርባ ምንጭ ከተማ በድምቀት ተከብሯል። አራተኛ ቀኑን ያስቆጠረው ይህ የጥምቀት በዓል በአማንያኑ በሴቻና በሲቄላ በሁለት አድባራት እዛ ሲከበር የነበረው ስፍራ አሁን ደግሞ በመሰባሰብ በጋራ በመሆን አንድ ላይ የአካባቢው ነዋሪው በድምቀት በመውጣት ፍትሐ ማርያም የቅዱስ ሩፋኤልን የቃል ኪዳን ታቦት አጅቦ በአጠቃላይ በአራተኛው ቀን የጥምቀተ ባህሩ መጠናቀቅን ተከትሎ አባቶቻችን ትምህርት በየቦታው ማረፊያ ላይ እየሰጡ እንዲሁም በዝማሬ በከበሮ በበገና በመሰንቆ የእግዚአብሔር ስም እየተወደሰ እየተመሰገነ አባቶችም እናቶችም ሁሉም ውዳሴ እያቀረቡ እግዚአብሔር ይመስገን እያሉ ይህ የ2018 ዓመተ ምህረት የጥምቀት ከተራ በዓል የጥምቀት በዓል ቃና ዘገሊላ ሁሉም በአግባቡ ተከናውኖ ፍጻሜ ላይ ደርሷልና ለዚህ ያደረሰን እግዚአብሔር ይመስገን። ለቀጣይ ጊዜ ደግሞ በሰላም ያገናኘን። በተጨማሪ እንግዲህ ለዚህ ለበዓሉ ድባብ የሚሆኑ የፖሊስ አባላቶች ለበዓሉ ታዳሚዎች ውሃ በመስጠት በተለይ የአርባ ምንጭ ከተማ ፖሊስ መምሪያ አዛዥና እንዲሁም ሌሎችም በድምቀት በጋራ በመሆን ውሃ ለታዳሚው በማደል ላይ እንዳሉም ተስተውሏል። በተጨማሪም ደግሞ ሁሉም ወንጀልን በመከላከል ረገድ በአግባቡ በማከናወን ወንጀልን በመከላከል ረገድ ከፍተኛ አስተዋጽኦ ምዕመኑም ከፖሊስ ጎን በመቆም አድርጓል። በፕሮግራሙ በሰላም ተጠናቋል። በሰላም እዚህ ያደረሰን ለቀጣዩ ደግሞ በሰላም ያደርሰን መልእክቴ ነው። አመሰግናለሁ። ዲያቆን ኢንስፔክተር ዳዊት አለማየሁ ነኝ። እለዋለሁ አባቴ ነህ እለዋለሁ ጠባቂ እለዋለሁ መጋቢም እለዋለሁ እኔስ ድንግልን ወዳታለሁ እኔስ ማርያምን ወዳታለሁ እናቴ ነሽ እላታለሁ አማላጄ እላታለሁ ቋንቋዬ ነሽ እላታለሁ እኔስ ማርያምን